በዚህ ቪዲዮ ከፍሬሽማን ጂኦግራፊ ቻፕተር 4 የወጡ ጥያቄዎችን እናያለን። አንደኛ most of fresh water on our earth is deposited in A. permafrost, B. glaciers, C. groundwater, D. surface water። ያው የመሬታችን ክፍል ወደ 71% በውሃ የተከበበ ነው። 71% የሚያክለው እና 97.5% የሚያክለው አልካላይን ወይም ደግሞ ጨዋማ ውሃ ነው። 97.5% የሚያክል አብዛኛው ማለት ነው። ኦልሞስት ኦል ማለት ይቻላል። በጣም ብዙ ነው እና የጨዋማ እንትን ደግሞ የሚያካትተው እነ ባህርን ውቅያኖስ ምናምን እነሱን ኢንክሉድ የሚያደርግ ነው አልካላይን ዋተር የሚባለው። እና ደግሞ ሌላ ፍሬሽ ዋተር ነው። ይሄ ደግሞ 2.5% ነው የሚይዘው ፍሬሽ ዋተር፣ ጨው የሌለበት ውሃ ማለት ነው። እና ወደ 2.5% ነው የሚይዘው። ከዚህ ከ2.5% ደግሞ አብዛኛው ከፍሬሽ ዋተር አብዛኛው ወይም ደግሞ ወደ 68.7% የሚያክለው በግላሽየር ፎርም ነው ዲፖዚትድ የሆነው። ዛት ሚንስ የሆነ የሚፈስ በረዶ ምናምን ነገር። አይ የተለመደው ያው ፖሎች ምናምን በረዶ በጣም እንትን በሚልበት አካባቢ ነው እና አብዛኛው ፍሬሽ ዋተር በዛ ወደ 68.7% የሚያክለው በዛ ነው ዲፖዚትድ የሆነው። ሌላ ደግሞ ፐርማፍሮስት የሚባል አለ። ይሄ ደግሞ ይሄም በፖሎች አካባቢ ነው የሚገኘው። ፐርማኔንትሊ ፍሮዝን የሆነ ውሃ ነው ፐርማፍሮስት የሚባለው። ቀዝቅዞ የሆነ ቦታ የተከማቸ ውሃ ነው ይሄ ፐርማፍሮስት የምንለው። እና ደግሞ ወደ 0.8% ነው ከፍሬሽ ዋተር የሚይዘው ፐርማፍሮስት ያ ነው። እሺ ግራውንድ ዋተር ደግሞ ያው ውሃ መሬት ውስጥ የሚገኝ ውሃ ነው እና ደግሞ ወደ 30.1% ያህል ይይዛል ከፍሬሽ ዋተር ማለት ነው። እና ዲ ሰርፌስ ዋተር የምንለው መሬታችን ላይ የሚገኝ ውሃ ነው። ይሄ ብዙ ጊዜ የምናየው እነ ሪቨር፣ ሌክ ምናምን አትሞስፌር ላይ ያለው ውሃ ሊሆን ይችላል እና እነሱን የሚይዝ ነው ሰርፌስ ዋተር የሚባለው። እና እሱ ደግሞ ወደ 0.4% አካባቢ ብቻ ነው የሚይዘው ከፍሬሽ ዋተር ማለት ነው። ስለዚህ መልሳችን ምንድነው? ግላሽየር። አብዛኛው ወደ 68.7% የሚያክለውን የፍሬሽ ዋተር ያን ያህል ኮንቴን የሚያደርግ ነው እንደማለት ነው። ሌላ ደግሞ ሁለተኛ ኢትዮጵያ has large volume of ground and surface water due to A. the topography, B. high rainfall, C. the rivers flowing from abroad, D. A and B። እና ኢትዮጵያ ላይ ያው አሪፍ የሚባል ማለት ብዙ ግራውንድ እና ሰርፌስ ውሃ አለ። እና ያ ደግሞ የምን ምክንያት ነው? አንደኛ ያው የቶፖግራፊ ምክንያት ነው። የኢትዮጵያ ክላይሜት ዲፔንድ የሚሆነው በቶፖግራፊዋ እንደሆነ ከዚህ በፊት ባለፈው ቪዲዮ አይተናል። እና ቶፖግራፊ ያው በጣም አፌክት ያደርጋል እና ያ ደግሞ ብዙ ሬንፎል እንድታገኝ ያደርጋታል፣ ሃይ ሬንፎል። ስለዚህ መልሳችን ምን ይሆናል? ኤ ኤንድ ቢ ነው። ሲ ትክክል አይደለም። ዘ ሪቨርስ ፍሎዊንግ ፍሮም አብሮድ በዛ አይደለም። ኢትዮጵያ ብዙ ቮሊዩም ኦፍ ዋተር እንዲኖራት ያደርገው ያ አይደለም። ከውጭ የምታገኘው ሪቨር አይደለም። እና መልሳችን ቶፖግራፊ እና ሃይ ሬንፎል ነው። ያው ቶፖግራፊዋ ሃይ ሬንፎል እንድታገኝ ያደርጋት ማለት ነው። ስለዚህ መልሳችን ዲ ላይ ያለው ነው። እና ሶስተኛ the drainage pattern of an area is the result of a geological process
A geological process. B. The nature and structure of rocks. C. Topography. D. Slope. E. All. እና ድሬኔጅ ፓተርን። እሺ ድሬኔጅ ራሱ ምንድነው? ውሃ የሚያልፍበት ቻናል አይደል? ውሃ የሚጓዝበት የሆነ የራሱ የሆነ መንገድ አይደል? እና ያ ነው ድሬኔጅ የሚባለው። እና ድሬኔጅ ፓተርኑ ውሃ የሚሄድበት መንገድ በምንድነው ዲተርማይንድ የሚሆነው? አንደኛ በጂኦሎጂካል ፕሮሰስ ነው። ያው ፎልዲንግ እና ፎልቲንግ የሚባሉ አሉ። የመሬት ቅርጽ እያለ እና ያው መሬቱ እንደሆነው ነው አይደል ውሃው የሚሄደው። ስለዚህ ይሄ ጂኦሎጂካል ፕሮሰስ በጣም አፌክት ያደርገዋል ማለት ነው ውሃ የሚሄድበትን ፓተርን፣ ድሬኔጅ ፓተርን ነው። እሺ ሁለተኛ ደግሞ the nature and structure of rocks። አሁን ለምሳሌ ባህር አካባቢ ላይ ባህር ሳይሆን ባህር አካባቢን በሉት ሌላ ደግሞ ሐይቅ አካባቢ ላይ በጣም ድንጋዮች አሉ አይደል? እና ያ ድንጋይ የሆነ ውሃውን ሰብሰብ አድርጎ የሆነ ገድቦት ነው የሚይዘው። እና ሳሉት ያ ድንጋይ ቢነሳና ውሃው እንዴት ሊሆን እንደሚችል። ስለዚህ የድሬኔጅ ፓተርንን ውሃ ድንጋይ በጣም አፌክት ያደርጋል። ወንዞችም ላይም እንደዛው የሆነ ድንጋይ ካለ ወንዞች የሆነ አቅጣጫ ይቀይራሉ ምናምን። እና ድንጋይ ሮኮች የራሳቸው የሆነ አስተዋጽኦ ያደርጋሉ በድሬኔጅ ፓተርን ላይ። ሲ ቶፖግራፊ። ያው ቶፖግራፊው የመሬት አቀማመጡ ውሃን እንዴት እንደሚያደርጋት እናውቃለን ሁላችንም። እና ቶፖግራፊ በጣም አፌክት ያደርጋል ማለት ነው ድሬኔጅ ፓተርን። ቶፖግራፊ የመሬት አቀማመጥ ምናምን። እና ዲ ስሎፕ። ስሎፕ ያው ከፍ ያለ ቦታ እና ዝቅ ያለ ቦታ ምናምን ስታዩ ውሃ የሚፈሰው ከፍ ካለው ያው በኔቸር ዝቅ ወዳለው ቦታ ነው ስፖንታኒስሊ። እና ስሎፑ አፌክት ያደርገዋል። ከስር ወደ ላይ ውሃ አይሄድም ያው። እና ስሎፕ ኦፍ ኤላንድ አፌክት ያደርጋል መሬትን ማነው ውሃ የሚሄድበትን ፓተርን ድሬኔጅ ፓተርን ማለት ነው። እና ሁሉም ነው መልሳችን ኢኦል። አራተኛ blank is an area of land where precipitation collects and drains off into common outlet such as into a rivers, lakes or other bodies of water. A drainage system. B drainage basin. ድሬኔጅ ሲስተም የምንለው ያው ኔትወርክ ነው። እንደ ኔትወርክ ማለት ብዙ የውሃ ፕሪንሲፓል ሪቨር እና ገባር ወንዞች አንድ ላይ ኮኔክትድ ሆነው የሚፈጥሩት ሲስተም ነው ድሬኔጅ ሲስተም የምንለው። ትሪቢዩተሪዎች ገባር ወንዞች ተሰባስበው ትልቅ ወንዝ የሚሰጡት እና ደግሞ አጠቃላይ ውሃ የሚሄድበት መንገድን አካቶ ማለት ነው። እና ይሄ አጠቃላይ ሲስተሙ ድሬኔጅ ሲስተም ነው የሚባለው። ደግሞ ድሬኔጅ ባዚን የሚባለው ደግሞ ዝናብ ሲዘንብ ምናምን ውሃ ኮሌክት የሚያደርግ የሆነ ጎርጎድ ያለ ቦታ ነው ድሬኔጅ ባዚን የሚባለው። ውሃ ለመሸከም በፕሪሲፒቴሽን መልክ ውሃ ሲል ኮሌክት የሚያደርግ የሆነ ኤሪያ ነው ድሬኔጅ ባዚን የሚባለው። እና ስለዚህ መልሳችን ድሬኔጅ ባዚን ነው ማለት ነው። ድሬኔጅ ሲስተም ያው ኮሌክት አይደለም የሚያደርገው አጠቃላይ ሲስተሙን ነው ውሃ የሚሄድበትን ደግሞ ገባር ወንዞች ተሰብስበው ውሃ የሚሰጡትን ሲስተም ሁሉንም አጠቃሎ የሚይዝ ነው ድሬኔጅ ሲስተም የሚባለው። አምስተኛ which one of the following drainage system is in Ethiopia is the largest? A western drainage system, B south eastern drainage system, C Rift Valley drainage system. ሶስት አይነት ድሬኔጅ ሲስተም ተቀምጧል መጽሐፋችሁ ላይ። አንደኛው ዌስተርን ድሬኔጅ ሲስተም ነው።
ሁለተኛው ሳውዝ ኢስተርን ድሬኔጅ ሲስተም፣ ሶስተኛው ሪፍት ቫሊ ድሬኔጅ ሲስተም። ያው ከሪፍት ቫሊ በዌስተርን በኩል እና በሳውዝ ኢስተርን በኩል እና በዌስተርን በኩል ያለው ዌስተርን ድሬኔጅ ሲስተም ነው። በሳውዝ ኢስተርን በኩል እንደዛው ሳውዝ ኢስተርን ድሬኔጅ ሲስተም እና መሀል ላይ ሪፍት ቫሊ ራሱ አለ። እሱን ደግሞ ሪፍት ቫሊ ድሬኔጅ ሲስተም አሉት ማለት ነው። እና ከነዚህ ውስጥ በጣም ላርጀስቱ ትልቁ ዌስተርን ድሬኔጅ ሲስተም ነው። በጣም ጀስት ላርጀስት። እነማ ሪቨሮች አሉ እዚህ ዌስተርን ድሬኔጅ ሲስተም ውስጥ፣ ሳውዝ ኢስተርን ድሬኔጅ ሲስተም ውስጥ እና ሪፍት ቫሊ ድሬኔጅ ሲስተም ውስጥ ያሉት ሪቨሮችን ቀጣይ ጥያቄ ምናምን ስናይ እናወራለን ማለት ነው ስለነሱ። እና መልሳችን ዌስተርን ድሬኔጅ ሲስተም። ስድስተኛ the main tributary or tributaries of ተከዜ river is or are A. አንግረብ B. ጀማ C. ጓንግ D. ጎጀብ E. A and C። ያው ትሪቢዩተሪ የሚባለው ገባር ወንዞች ናቸው የሚባሉት እና ምንድነው የተከዜ ትሪቢዩተሪዎች። እሺ ኤ አንግረብ ነው የሚለው፣ አንግረብ ልክ ነው፣ የተከዜ ትሪቢዩተሪ ነው። ጀማ የሚባለው የአባይ ነው፣ የአባይ ትሪቢዩተሪ ነው። ጓንግ የሚባለው እንደዛው የተከዜ ነው። ዲ ጎጀብ የሚባለው ደግሞ የጊቤ ገባር ወንዝ ነው። ስለዚህ መልሳችን ምን ሆነ? ኤ ኤንድ ሲ። አንግረብ እና ጓንግ እነዚህ ሁለቱ ናቸው የተከዜ ትሪቢዩተሪ ማለት ነው። እና መጽሐፋችሁ ላይ ያስቀምጠው እነዚህ ነው። አንግረብ እና ጓንግን ትይዛላችሁ፣ ትሪቢዩተሪስ ኦፍ ተከዜ ሪቨር። ሰባተኛ which river disappears at the end of its journey? A. ገናሊ B. ዋቢ ሸበሌ C. ጊቤ D. ባሮ አቆቦ። ዲሳፒር የሚያደርገው ሪቨር ነው የተጠየቀው። ከሆነ ከሌሎች እንትን ጋር የሚቀላቀል አይደለም። ሌላ ኢንዲያን ኦሽን ሊሆን ይችላል፣ ሜዲትራኒያን ሲ ሊሆን ይችላል። ከእነሱ ጋር ተቀላቅሎ ሳይሆን መንገድ ላይ ዲሳፒር የሚያደርግ ሪቨር ከነዚህ መሀል የትኛው ነው? ዋቢ ሸበሌ ነው። ዋቢ ሸበሌ የሚባለው ይሄድና አሸዋ ውስጥ ሰርጎ ምናምን ነው ዲሳፒር የሚያደርገው እና በመንገድ ላይ ዲሳፒር ያደርጋል ማለት ነው። ስለዚህ መልሳችን ዋቢ ሸበሌ። ስምንተኛ ብላንክ is the only major river basin in Rift Valley drainage system። አሁን ከሜጀር ሪቨር ባዚኖች ነው እየተጠየቀን ያለ ነው እና ከነሱ ውስጥ ከሜጀር ድሬኔጅ ከሜጀር ሪቨር ባዚን ከነሱ ውስጥ ምንድነው ሪፍት ቫሊ ውስጥ የሚገኘው ብቸኛው ሪቨር የትኛው ነው የሚለው ጥያቄው። እና ምንድነው? አዋሽ ሪቨር ነው። አዋሽ ሪቨር። ዘጠነኛ ብላንክ is the most utilized river in Ethiopia። በጣም ጥቅም ላይ የሚውል ሪቨር ኢትዮጵያ በጣም ተጠቀማት ሪቨር የትኛው ነው? የቱ ሪቨር ነው? ይሄም አዋሽ ሪቨር ነው። በጣም ዩቲላይዝድ የሆነ ሪቨር እና አስረኛ which river basin is not found in western drainage system? A. አባይ B. ባሮ አቆቦ C. ጊቤ D. ተከዜ E. ገናሌ። እና ዌስተርን ድሬኔጅ ሲስተም ውስጥ የሚገኙ ሪቨሮች አባይ፣ ባሮ አቆቦ፣ ጊቤ እና ተከዜ ናቸው። እሺ ጊቤ የሚባለው ከነዚህ በሆነ የሚለይበት መንገድ አለው እና ወደ ሳውዝ ዋርድ ነው ፍሎ የሚያደርገው። ያው ዌስተርን ድሬኔጅ ሲስተም ውስጥ ነው የሚገኘው ጊቤ ሪቨር።
ግን ወደ ሳውዝ ዋርድ ነው ፍሎ የሚያደርገው። ሌሎቹ ሶስቱ ማለት ነው እነ አባይ፣ ባሮ አቆቦና ተከዜ ወደ ምንድነው ወደ ዌስት ዋርድ ነው ፍሎ የሚያደርጉት። ከዛ ሄዱና መጨረሻው ሜዲትራኒያን ሲ ላይ ያበቃሉ ማለት ነው እነዚህ ሶስቱ። ግን ጊቤ ደግሞ የሚፈሰው ወደ ሳውዝ ዋርድ ነው። ከዛ መጨረሻው የሚሆነው ሌክ ቱርካና ውስጥ ገብቶ ያልቃል ማለት ነው። እና ይሄ ነው ዲፍረንሳቸው። ደግሞ ጥያቄው የሚለው ዌስተርን ድሬኔጅ ሲስተም ውስጥ የሌለው ስለሆነ መልሳችን ገናሌ ነው ማለት ነው። ገናሌ ዌስተርን አይደለም፣ ሳውዝ ኢስተርን ነው። ገናሌና ዋቢ ሸበሌ የምንላቸው ሁለቱ በሳውዝ ኢስተርን ድሬኔጅ ሲስተም ውስጥ ነው የሚገኙት። እና ደግሞ አዋሽ ሪቨር የምንለው በሪፍት ቫሊ ውስጥ ነው የሚገኘው። 12 ተከዜ 11 አባይ ሪቨር ራይዝስ ፍሮም ብላንክ ማውንቴን። አባይ ሪቨር አብዛኞቹ ከሌክ ጣና ነው የሚነሳው ይላሉ። ግን በሪያሊቲ ከሰቀላ ወይም ደግሞ ሰቀላ ከሚባል አካባቢ ከጮቄ ማውንቴን ላይ ነው የሚነሳው ይባላል። እና ስለዚህ ጮቄ ማውንቴን ነው መልሳችን። ጮቄ CHOKE። 12ኛ ተከዜ ሪቨር ኢዝ ኮልድ ብላንክ ኢን ሱዳን። ኤ ሶባት፣ ቢ አትባራ፣ ሲ ጁባ። እና የሆነ ሀገር አንድ ሪቨር አንድን ሀገር ለቆ ሲወጣ ሌላ ሀገር ላይ የራሱ የሆነ ስያሜ ያገኛል። ለምሳሌ ሶባት የሚባለው ያው ሱዳን ሲደርስ ለባሮ አቆቦ የሚሰጠው ስም ነው። ሱዳኖች ባሮ አቆቦን የሚጠሩበት ስም ነው ማለት ነው ሶባት የሚባለው። አትባራ ደግሞ ያው የተከዜ ነው። ይሄም ተከዜ ሱዳን ሲገባ የሚያገኘው ስያሜ ነው። ጁባ የሚባለው ደግሞ የገናሌ ሶማሊያ ላይ ሲደርስ የሚጠራው ሶማሌ ላይ ሲደርስ የተሰጠው ስያሜ ነው። ጁባ በሚል ስም ነው የሚጠራው ገናሌ ሪቨር ማለት ነው። ስለዚህ መልሳችን አትባራ ነው። ተከዜ ሱዳን ላይ ሲደርስ በአትባራ ነው የሚጠራው። 13ኛ which river is in Ethiopia? Which river in Ethiopia ends its journey by flowing into Indian Ocean? A ዋቢ ሸበሌ፣ ቢ አዋሽ፣ ሲ ገናሌ፣ ዲ ጊቤ። እና ወደ ኢንዲያን ኦሽን ገብቶ የሚያልቀው ጉዞውን የሚጨርሰው ኦሽን ገናሌ ኦሽን ሳይሆን ሪቨር ገናሌ ሪቨር ነው የሚባለው። ኢንዲያን ኦሽን ውስጥ ገብቶ ነው የሚያልቀው። 14ኛ the deepest lake in the central Ethiopian rift is A ሻላ፣ ቢ ዝዋይ፣ ሲ ሌክ አባያ። ሌኮች አሉ ኢትዮጵያ ውስጥ ያው እና ከነሱ ውስጥ በጣም ትልቁ ሌክ ጣና ነው የሚባለው። ጣና ከሁሉም ትልቅ ነው። እና ደግሞ አብዛኞቹ ሪቨሮች አብዛኞቹ ሌኮች የሚገኙት በሪፍት ቫሊ ውስጥ ነው ይባላል። ሪፍት ቫሊ ውስጥ በኢትዮጵያ ሪፍት ቫሊ ውስጥ እና ከነሱ ውስጥ ደግሞ ሪፍት ቫሊ ውስጥ ከሚገኙት ሌኮች በጣም ትልቁ ሌክ አባያ ነው። በጣም ትልቁ ማለት ነው። ዲፐስቱ ደግሞ ጥልቀት ያለው ሻላ ይባላል። እና ሁለት ሰንጠረዦች አሉ መጽሐፋችሁ ላይ ስለ ሪቨር እና ስለ ሌክ የሚያወራ እና እሷን ብታያጥሩ ነው። 15ኛ which one of the following river is not found not transboundary? እሺ ትራንስባውንደሪ ማለት ምን ማለት ነው? ትራንስባውንደሪ ማለት ድንበር ጥሶ ምናምን ወደ ሌላ ሀገር የሚሄዱ ሪቨሮች ናቸው ትራንስባውንደሪ የሚባሉት። እና
ኢትዮጵያ ውስጥ ካሉ ሪቨሮች ደግሞ ትራንስባውንደር የሚባለው የትኛው ነው? ከዚህ ውስጥ ተከዜ ኖት ትራንስባውንደሪ ማለት ነው። ተከዜ፣ ጊቤ፣ አዋሽ፣ ባሮ፣ አቆቦ። ስለዚህ መልሳችን አዋሽ ነው ማለት ነው። አዋሽ ከኢትዮጵያ ውጭ ማለትም ትራንስባውንደሪ አይደለም፣ ወደ ሌላ ሀገር አይፈስም። ስለዚህ መልሳችን ሲ አዋሽ ይሆናል ማለት ነው።